ጸሎት ማለት ድልድይ ነው። ድልድይ ማለት ከማን ጋር ነው መገናኘበት ወይ ወዴት ነው መሻገርበት ብትል ከፈጠረ እዚህ ላደረሰ ከአምላክህ የምታወራበት ቋንቋ ወይም የምትነጋገርበት መንገድ ጸሎት ይባላል። ለፈጠረ ለልዑል እግዚአብሔር የምታደርሰው መልእክት ሊኖር ይችላል፣ የምታቀርብለት ጥያቄ ሊኖር ይችላል። እነሱን በጸሎት ጊዜ ሰጥተህ ወደ አምላክህ ነው ልትጸልይ የምትችለው። አንዳንድ ጊዜ ጸሎት ምን ይመስለዋል ሰው ጸሎት ለምን አታደርግም ይባላል። ሰው ይሄ ፈተና ገጠመኝ ህይወቴ ላይ መጣብኝ ብሎ ሰው ሲያስብ ለምን ይሄንን ነገር እንዴ ለምን አትጸልይ ስትለው ጸሎት ምን እንደሆነ የማያውቀው። ጸሎት ደግሞ ወይ አባታችን ነው ብሎ ሊጀምር ይችላል፣ እመቤታችን ብሎ ሊጨርስ ይችላል። ሰው እንዳወቀበትና እንደተማረበት መልኩ ነው እንደነገርከው ወይም ደግሞ እንደሚያውቀው ነገር ነው። ግን ጸሎት ትልቅ ኃይል አለው ከፈጣሪ የሚያገናኝ እኔ እናንተ እንደዚህ እንደምናወራበት መልኩ የምታወራበት ትልቁ መንገድ ጸሎትና ጸሎት ብቻ ነው ከአምላክ የሚያገናኝ። ጊዜ ሰጥተህ በጸሎት መካከል ደግሞ መካተት ያለባቸው ሊረሱ የማይገባቸው ነገሮች ደግሞ አሉ። ወደ እነሱ ጠለቅ ብለን ስንመጣ ብዙ አይነት ችግር ሊደርስብህ ይችላል። ብዙ አይነት የቆምክበትን ቦታ ላጣጥ ትችላለህ፣ ላታስተውል ትችላለህ። አንዳንዴ መልካም ነገሮችን መስሎን ቀርካልን እንደግፍ ወይም ደግሞ ሸንበቆልን እንደግፍ እንችላለን። ላያዛልቀን ይችላል፣ ተሰብሮ ልንወድቅ እንችላለን። አይደለም መውደቅ ሊቀነጥሰን ወይም ሊወጋን ይችላልና ስንጥር ቆዳ ውስጥ ከገባ ደግሞ ለማውጣት ትንሽ ይከብዳል ይመስለኛልና ለዚህ መልእክት የሚጸልይን ሰው መርታት ይከብዳል። የሚጸልይ ሰው ደግሞ ማን ነው የምትለኝ ከሆነ አምላኩን በመጀመሪያ ስለፈጠረው እዚህ ደረጃ ስላደረሰው ስለነሳው ነገር ስለሰጠው ስላቀረበለት ነገር ተመስገን የሚል ሰው። የጸሎት ጅማሬ አምላክህ ወይም ደግሞ እግዚአብሔር የምናመሰግነው ወይም ጸሎት የምናቀርብለት ስለሚገባው አይደለም ስለሚያስፈልገው ነው። አምላክ ስለመሆኑ ብቻ ምስጋና ይገባዋል። ለዚህ ላደረሰን ምስጋና ይገባዋል አይደል? ጊዜ ሰጥተህ ደግሞ ታወራለህ። ወደ ዋናው ጸሎት ስንመለስ ባለህበት ቅድም እንደነገርኩ ሁኔታ ወይም በገጠመ ሲቹዌሽን እግዚአብሔርን ታወራለህ። ይህንን ነገር አድርግልኝ፣ ይህንን ነገር ህይወቴ ላይ አምጣልኝ፣ ጤና ስጠኝ፣ የእናቴን ጤና ጠብቅልኝ፣ የአባቴን እድሜ አርዝምልኝ። ጸሎት እንደ ግል ይለያያል፣ እንደ ሐሳብ እንደ ራሳችን። ዛሬ እኔ ጸልዬ የወጣው ጸሎት እናንተ ጸልዬ የወጣው በሰላም አስገብተህ በሰላም አስወጣኝ ሊሆን ይችላል። እኔ ደግሞ ካለብኝ ዕዳ አውጣኝ ሊሆን ይችላል። የራሳችን ጸሎት አለ። ግን ልንሰዋ የሚገባው መባ አለ ለእግዚአብሔር። ምንድነው? ተመስገን ስለሆነው ስላልሆነው ስለሚመጣውም ስለሚቀረውም ነገር እግዚአብሔር በልክ አይደለም የሚሰፋው፣ በልክም አይደለም የሚሰጠው። ተመስገን የምትለው ነገር ልትቀር አይገባም። ይሄ ለእግዚአብሔር የሚያስፈልገው ምግቡ ነው። ፈጣሪ መቅረቢያ መንገድ ነው። ጸሎት በራሱ ከፈጣሪ ጋር የምታወራበት ቋንቋ ነው። ጸሎት ምንድነው ብቻ ብለህ ከሆነ ጥያቄ ጸሎት ቋንቋ ነው ከእግዚአብሔር ጋር የምታወራበት